በፊልሙ መጀመሪያ ላይ አንድ የጣሊያን ማፊያ የሚመስል አስፈሪ ሰውን እንመለከታለን። በኒውዮርክ ከሚገኙ የቢዝነስ ህንጻዎች መካከል ወደ አንደኛውን በኤሊቬተሩ ይገባል። ውስጥ እንደገባም እዛ ውስጥ የነበረችው ሴት ትደነግጣለች። እሱም እንዳትፈራና ሊገላት የሚፈልግ ቢሆን ኖሮ እስካሁን ድረስ ሞታ እንደነበረ ይነግራታል። እንድትመረምርለትም አንድ ጥይት ነበር ይሰጣት። ያመረተውንም ሰው ማንነትም እንድትነግረው ፈልጎ ነበር። ምክንያቱም በዚህ ጥይት የሥራ አጋሩ ተገድሎበታል። እሷም ጥይቱን ማን እንደሰራው ማወቅ እንደማይችሉ ትነግረዋለች። ልክ በዛን ሰዓት ላይ ቀይ የሌዘር መብራት ግንባሯ ላይ እንመለከታለን። ከዚያም ከሌላኛው ህንጻ ላይ ይህች ሴት ይተኮስባትና ትሞታለች። ይህ ሰውም በሌላኛው ህንጻ ላይ ይገኙ የነበሩትን 4 ስናይፐር ተኳሾችን ይመለከታል። ስለዚህም ሮጦ ከነሱ ለማምለጥ ይሞክራል። በኮሪደሩ መጨረሻ ላይም ወደሚገኘው ሊፍት ውስጥም ይገባል። ይህንንም ያደረገው ለመንደርደሪያ ፈልጎ ነበር። ልቡም በከባድ ፍጥነት በሚባል መልኩ እየመታች ትገኛለች። ቅጽበታዊ እንቅስቃሴውም ከሰው በጣም የፈጠነም ነበር። ከሊፍቱ በመነሳትም በማይታመን ፍጥነት በኮሪደሩ ላይ መሮጡን ይጀምራል። የመስኮቱንም መስታወትን በመሰባበርም በመስኮቱ በኩልም ይወጣል። ምንም እንኳን የሚገኘው በከባድ ፍጥነት ውስጥ ቢሆንም ነገር ግን አየር ላይ ሽጉጡን በማውጣት 3 ስናይፐር ተኳሾችን ይገላል። ሶስተኛውንም የገደለው ጥይቱን በማዞር ነበር። የታችኛው ወለል ላይ ነገር ግን ከ5 ሰከንዶች በኋላ የመጨረሻውንና አራተኛውን ሰው ይገላል። የሱም ስልክ እየጠራ ነበር። ሰውየውም ስልኩን ካነሳ በኋላ ከወንድማማችነት ህብረታቸው ውጪ መውጫ እንደሌለ ይናገራል። ከዛ በተጨማሪም ተኩላን ለመግደል በጎችን መላካቸው ልክ እንዳልነበረም ይነግራቸዋል። እነሱም ስናይፐር ተኳሾቹ ማታለያ እንደሆኑ ይነግሩታል። ዝቅ ብሎም ሲመለከት ከእግሩ በታች የኤክስ ምልክትን ይመለከታል። በሰከንዶች ውስጥም የተለየው ጥይት ግንባሩን በስቶ ይወጣል። ወደ ኋላ ጥይቱ እንዴት እንደመጣ በምንመለከትበት ሰዓት ላይ ጥይቱ የተለያየ ክፍል እንዳለውና ልክ እንደ ሮኬት በተለያየ ቦታ ላይ የሚከፋፈል ነበር። የተተኮሰውም ከብዙ ኪሎ ሜትር ርቀት ላይ ሲሆን የተኳሹ ስምም ክሮስ ይባላል። ከ2 ሳምንት በኋላ ዌስሊ የሚባል ሰው በጨቅጨቃዋ ሚስቱ ጩኸት ይነቃል። እሷም በየቀኑ እዚህ የባቡር ስቴሽን አካባቢ መኖር እንደሌለባቸውና ሌላ ቦታ እንዲፈልግላቸውም ትነግረው ነበር። እሱ ደግሞ በአንድ መስሪያ ቤት ውስጥ በጸሐፊነት ነበር የሚሰራው። ከዛ በተጨማሪም የሚጥል በሽታም ነበረበት። ይህም ስለ ብዙ ነገሮች ግድ እንዳይሰጠውና ችላ እንዲል ያደርገዋል። ሚስቱ እንኳን በተደጋጋሚ መልኩ ከጓደኛው ቤሪ ጋር ብትማግጥበትም ነገር ግን ዌስሊ ሁለቱንም በድፍረት ለመናገር ያንን ድፍረት አላገኘም። አለቃውም ብዙ ጊዜ በስራ ላይ ቀርፋፋ ስለነበረም ትቆጣው ነበር። እንዲሁም ሌላ የሚያስጨንቀውም ነገር ነበር። ይህም ልክ እንደተወለደ ለምን አባቱ ትቶት እንደሄደ ነበር። አንድ ቀን አለቃው በጻፈው ሪፖርት ምክንያት ስትቆጣው ልቡ በከባዱ መምታት ይጀምራል። የሚያያቸው ሰዎች በሙሉም ቀርፋፋም ይመስሉታል። ልክ እንደሄደችም ራሱን የሚያረጋጋበትን መድኃኒት ይወስዳል። በዛን ቀን ማታ ከስራ በኋላ ከባንክ አካውንቱ ብር ለማውጣት ይወስናል። ነገር ግን የሚበቃ ገንዘብ ሊያገኝ አልቻለም። መድኃኒቱንም ለመግዛት በሚል ወደ አንድ ሱፐርማርኬት ውስጥ ይገባል። አንድ ያልታወቀ ሰውም እሱን በቅርበት እየተመለከተው ነበር። ነገር ግን ይህ ሰው ስናይፐር ተኳሹ ክሮስ ነበር። ሲዞር ደግሞ ዌስሊ ፊት ለፊቱ ቆማ የነበረችዋን ሴት ደግሞ ይመለከታል። በድንገትም አባቱን እንደምታውቀው ትነግረዋለች። መጀመሪያ ላይ ተጠራጣሪ የነበረ ቢሆንም ነገር ግን እሷ ማውራቷን ትቀጥላለች። አባቱ ከጥቂት ጊዜያት በፊት እንደሞተ ትነግረዋለች። እናም ገዳዩ ደግሞ ከሱ ጀርባ እንደቆመ ነበር ነገረችው። መሳሪያዋንም በማንሳትም ክሮስ ላይ መተኮስ ትጀምራለች። በስቶሩ ውስጥም በሁለቱ መካከል የተኩስ ልውውጥ ይጀምራል። ዌስሊም በድንጋጤው ምክንያት ልቡ በከባዱ መምታቱን ይጀምራል። ሊሄድ ቢሞክርም ነገር ግን በአንድ እጇ ትይዘዋለች። ክሮስ እነሱ ላይ የተኮሰ የነበረው መስታወቶቹን በመጠቀም ስለነበረ ቀድማ መስታወቶቹን ትተኩስና ታጠፋቸዋለች። ይህንን እድል በመጠቀም ግን ዌስሊ ከስቶሩ ሮጦ ያመልጣል። ክሮስም መኪናውን በመጠቀም እሱን ይከተለዋል። በመጨረሻ በሌላ መኪና የመጣችው አሴት ግን ወደ መኪናዋ ውስጥ አስገባዋለች። በዚህ መልኩም አባሮሻቸውም ይቀጥላል። በመስኮቱ በኩልም እየወጣች በተደጋጋሚ መልኩ ክሮስ ላይ መተኮሷን አላቆመችም። መኪናውን ደግሞ ዌስሊና ሌላኛው እግሯ እየነዳ ይገኛል። ይበንዲ እንዳለ ዌስሊ ግን የሚያየው ነገር ትኩረቱን ስቦታል። መንገዳቸውም በፖሊስ ይዘጋል። ያለውንም ነገር ከተመለከተች በኋላም ይቺ ሴት መኪና ውስጥ በመግባት የሹፌሩን ቦታ ትይዛለች። መኪናውንም በማዞርም በጎን አሽከርካሪ የፖሊሶችን መኪናም ታልፋለች። ከዚያም ሁለቱም በሌሊቱ ጉዟቸውን ይቀጥላሉ። ነገር ግን ከባዱ የመኪናው ፍጥነት ዌስሊ ራሱን እንዲስት አድርጎታል። በነቃበት ሰዓት ላይ የሚገኘው በአንድ የጨርቅ ፋብሪካ ውስጥ ነበር። ከዛ ሊወጣ ቢፈልግም ነገር ግን አዳዲስ የሆኑ ፊቶች ከዛ እንዳይወጣ ይከለክሉታል። በስቶር ውስጥ ያገኛት ሴትም ወደሱ ትመጣለች። ዌስሊም ውስጥ የሚገኙትን ሰዎች በሙሉ እሱ በጸሐፊነት የሚሰራ ተራ ሰው መሆኑንና ምንም እንደማይጠቅማቸው በመናገር ሊያሳምናቸው ይሞክራል። ሽጉጥ የነበረው ሰውም ወደሱ መቅረብ ይጀምራል። ለዌስሊም ሽጉጡን ከሰጠው በኋላ በቆሻሻ መጣያ ውስጥ ትገኝ የነበረችውን ዝንብ እንዲገላት ይነግረዋል። ዌስሊም በጥያቄው ተገርሟል። ነገር ግን ሰውየው ጥያቄውን ከፍ
በማድረግ የዝንቧን ክፍ እንዲቆርጥ ይነግረዋል። ልክ በዛን ሰዓት ላይ ዌስሊ ከኋላው ሽጉጥ እንደተደቀነበት ይሰማዋል። ከኋላው የነበረውም ሰው ዌስሊ የማይተኩስ ከሆነ እሱ እንደሚተኩስበት ይነግረዋል። ዌስሊ መድንገጥና ልቡን መምታት ይጀምራል። ልክ በዛን ሰዓት ላይ ግን የዝንቧን እንቅስቃሴ ተመልክቶ 6 ጊዜ ይተኩሳል። ከዚያም ዌስሊ መድኃኒቱን ለመውሰድ ዝቅ ቢልም ነገር ግን ሽማግሌው በመምጣት ክንፏ ላይ የተኮሰባትን ዝንብ አምጥቶ ያሳየዋል። እናም ልቡም በከባዱ እየመታም እንደሆነም ይነግረዋል። ሰውነቱም ከባድ የሚባል ሆርሞንን ወደ ደሙ ለቋል። ይህም ቅጽበታዊ እንቅስቃሴውን በብዙ እጥፍ እንዲያድግ አድርጎታል። ይህም ልብ ድካም እንዳልሆነና ከአባቱ የወረሰው ችሎታም እንደሆነም ይነግረዋል። ዌስሊም ሰውየው እብድ እንደሆነ በማሰብ ሽጉጡን እሱ ላይ ደቅናል። ከሱ እንዲርቅም ነበር የነገረው። ይህ ሰውም ስሙ ስሎን እንደሆነ ይነግረዋል። እናም ይቺ ሴትም ፎክስ ትባላለች። ሰውየውም ትክክለኛ ችግር ያለበት ሰው ዌስሊ እንደሆነና በውስጡም ትልቅ አቅም እንደያዘም ይነግረዋል። ምክንያቱም ይህንን አቅሙን ከመጠቀም ይልቅ የማይገባውን የጸሐፊነት ስራን እየሰራ ይገኛል። ስሎን እንደሚያብራራውም በእጁ የያዘው ሽጉጥ ራሱ የአባቱ ሽጉጥ ነበረ። ሽጉጡን ለራሱም ጥሩ አድርጎ ነበር የሰራው። ስለዚህም ስሎን ዌስሊ ክሮስን በመግደል ለአባቱ ሞት መበቀል እንዳለበት ይነግረዋል። ከዛ በተጨማሪም የአባቱን ገንዘብ በሙሉ ወደ ዌስሊ እንዳስተላለፉም ይነግሩታል። ከዚያም እንዲሄድም ይፈቅዱለታል። በቀጣዩ ቀን ዌስሊ ሲነቃ ያየው ነገር በሙሉ ህልም እንደሆነ ገምቷል። ቢሆንም ልክ መታጠቢያ ቤት እንደገባ ግን ከሱሪው ተመሳሳይ ሽጉጥ ሲወድቅ ይመለከታል። ወደ ሽንት ቤቱ ታንክ ውስጥም ከደበቀው በኋላ ገንዘቡን ለማየት ወደ ኤቲኤም ይሄዳል። በዛም ውስጥ ከ3.5 ሚሊዮን ዶላር በላይ ገንዘብ እንደሚገኝ ይመለከታል። በስራው ላይም ዌስሊ ስለ አባቱ ገዳይ ተጽፎ የነበሩትን ጽሑፎች በሙሉ መመልከት ይጀምራል። በዛን ሰዓት ላይም አለቃው መታ ሰላምታ ታቀርብለታለች። ነገር ግን በደቂቃዎች ሪፖርቱ ስላላለቀ እሱን መቆጣት ትጀምራለች። እሱም ስራውን ከመስራት ይልቅ ኢንተርኔት ላይ ዜና እያነበበ መጣዱም አናዷታል። ባላት ስልጣንም ልታባረረው እንደምትችል ትነግረዋለች። ዌስሊም በከባዱም ይቆጣታል። እውነቱንም ይነግራታል። ሙሉ የመስሪያ ቤቱ ሰራተኞች ከኋላዋ እንደሚስቁባት ነበረ። ኪቦርዱንም ከያዘም በኋላም ከዛ ይሄዳል። ቤሪም ወደሱ በሚመጣ በት ሰዓት ላይ ከሚስቱ ጋር በመተኛቱ ምክንያት በኪቦርዱ ይመታዋል። በጥሩ መንፈስ ሆኖ ዌስሊ ከመስሪያ ቤቱ ይወጣል። ስለ አባቱ ገዳይም ተጽፎ የነበሩትን ጋዜጦች በሙሉ ለማንበብ ይወሰናል። ፎክስም ድንገት መኪናዋን ታቆምለታለች። እሱም ወደ መኪና ውስጥም ይገባል። የወሰደችውም ወደዛ ጨርቃ ጨርቅ ፋብሪካ ነበረ። መጀመሪያ ላይም ዌስሊ ያሰበው የጨርቃ ጨርቅ ቢዝነሱ የሚሰሩትን ስራ ለመደበቅ የሚሰሩት እንደሆነ ነበረ። ቢሆንም ግን በጨርቃ ጨርቅ ማሽኑ ላይ የተጠበቡ ሰዎች ነበሩ። ቡድናቸውንም የሸማኔዎች የወንድማማችነት ህብረት ብለው ሰየሙ ሞታል። ወደ መስሪያ ቤቱ ካፍቴሪያ ባመሩበት ሰዓት ላይ ዌስሊ ሸማኔዎቹን ይመለከታል። እሱም በተመለከታቸው ሰዓት ላይ ወደ ድሮ ህይወቱ መመለስ እንደማይፈልግ ይነግራቸዋል። ስለሆነም ፎክስን የስልጠናውን ሂደት እንድትከታተል ይነግራታል። የዌስሊ ስልጠናም በዛን ቀን ይጀምራል። ከወንበር ጋር ካሰሩት በኋላም እሱን መደብደብ ይጀምራሉ። የሚጠይቁትም ለምን እዚህ እንደመጣ ነበረ። እሱም ምን እንደሚፈልጉ የሚያውቀው ነገር አልነበረም። የመጣውም ለመደብደብ እንዳልሆነም ይነግራቸዋል። ከዚያም እንደዛ ቢደበደብም ነገር ግን ወደ ስጋ ቆራጩ ደግሞ ጋር ይላካል። እሱም በቢላ እንዴት መዋጋት እንዳለበት የሚያስተምረው ሰው ነበረ። በመሃልም ዌስሊን ከመውጋት ጀምሮ ከባድ ምቶችን ያሳርፉበት ነበረ። የሚደርሱበትንም ጉዳቶች ግን የሚያክሙለት በኬሚካል በተሞላው ገንዳ ውስጥ ነበረ። ሰውነቱም እያገገመ በነበረበት ጊዜ ላይ ኮስቲ የተባለ ሰው ወደሱ ይመጣል። እነዚህ የተለያዩ መታጠቢያ ገንዳዎች እንደሆኑና አደጋ የደረሰበትንም አካሉን የሚጠግኑለት እንደሆነም ይነግረዋል። ከዛ በተጨማሪም ከህመሙ እንዲላቀቅም በሚል ትንሽ ቮድካም ያቀምሰዋል። ይህም የሩሲያ ዜግነት እንዳለው እንድናቅ ያደርገናል። ከዛ በተጨማሪም የተኩስ ልምምዶች ራሱ እዚህ የተለዩ ነበሩ። ዌስሊም እንዴት ከርቭ መተኮስ እንዳለበትም መማር ይኖርበታል። ይህ ከባድ የስቃይ ስልጠናም በየቀኑ ይቀጥላል። ሊሞት እስከሚደርስ ከተደበደበ በኋላም እንዲጠገን ወደ ገንዳ ውስጥ ደግሞ ይገባል። አንድ ቀን ከወንድማማቾቹ ህብረት ውስጥ አንድ የሆነ ሰው ሬሳው ይላክላቸዋል። ይህንንም ሰው የገደለው ክሮስ ነበር። አሁን አንድ በአንድ ሁሉንም እያድናቸው ይገኛል። እንደ ስሎን ሐሳብ ከሆነ እሱን የሚያቆመው አንድና አንድ ሰው ዌስሊና ዌስሊ ብቻ ነው። ይህ በእንዲህ እንዳለ ፎክስ ለዌስሊ በሸማኔ መሳሪያ ውስጥ በፈጣኑ ይንቀሳቀስ የነበረውን መጥለፊያ በእጁ እንዲይዝ ትነግረዋለች። ዌስሊም ጭንቅላቱ ላይ ሽጉጥ እንድታረግበትና በዚህም ማሳካት እንደሚችል ይናገራል። ቢሆንም ፎክስ ግን ያለማንም ሰው እርዳታ የራሱን ኃይል መቆጣጠር መማር እንዳለበት ትነግረዋለች። ሲሞክርም እጁ ይጎዳል። ነገር ግን አልተሳካለትም ነበረ። በሚጠገንበት ሰዓት ላይም ኮስቲያ በአይጥ የሚሰራውን ትሪክ ያሳየዋል። የኦቾሎኒ ቂቤውንም በመጠቀም አይጧን በሱ ተመርታ እንድትሄድ ካደረጓት በኋላ ልክ እዛ ቦታ ላይ ስትደርስ ግን እላዩ ላይ የገጠሙባትን ቦምብ ያፈነዱታል።
ኮስቲያም ለዌስሊ አባቱ ይህንን ትሪክ ይወደው እንደነበር ይነግረዋል። ዌስሊም ደህና ሆኖ እንደሆነ ይጠይቀዋል። ምክንያቱም አስተሳሰቡን እየቀየሩበትና በማይጠብቀው መልኩም እንዲያስብ እያደረጉት ይገኛሉ። ልክ በዛን ሰዓት ላይ ፎክስ ከሌላኛው ገንዳ ውስጥ ትወጣለች። ወደ ስልጠና ቦታውም እንዲከተላት ነበር የነገረችው። በዚህን ጊዜም የምትደበደበው ራሷ ነበረች። ሊሞት እስከሚደርስ ድረስም እየደበደበች ለምን እዚህ እንደመጣና ጊዜውን ለምን እያቃጠለ እንደሆነ ትጠይቀዋለች። ዌስሊም በዚህን ጊዜ ትክክለኛውን መልስ ይመልሳል። ይህም ስለ ማንነቱ ማወቅ ስለሚፈልግ እንደሆነ ነበረ። ወደ ስሎንም ይወሰድና ስሎንም ስለ አባቱ ይነግረዋል። በጣም ጎበዝ ሰው እንደነበረና ከዛ በተጨማሪም የአባቱንም ልብሶችም ይሰጠዋል። ዌስሊም የአባቱን ጃኬት ከለበሰ በኋላ የትኛውንም ያህል ቢያለፋው እንደ አባቱ ለመሆን ይወስናል። አሁን ስልጣናዎቹ ትርጉም አላቸው። ይህም የአባቱን ገዳይ ለመበቀል ነበረ። የገጠሙት ነገሮች ቀላል ቢመስሉም ነገር ግን ይህን ሁሉ ችግር ያለፈው ያለምንም ማጉረምረም ነበረ። ስለ ተጋጣሚው ክሮስም ሁሉንም መረጃዎች በሙሉ ይሰበስባል። ቀንም ይሁን ማታም እንደ ሻኦሊን መነኩሴዎች በከባዱ ራሱን ማሰልጠንና ማብቃት ይጀምራል። የቢላ ድብድብን የሚያስተምረውን አሸንፏል። ከዛ በተጨማሪ ፊቱ ላይ የሚገኙትን አጥንቶች በሙሉ የሰባበረበትንም ሰውዬ ሊያሸንፍ ችሏል። አሁን ሊያሳካ የቻለው አንድና አንድ ነገር ቢኖር ከርቭ መተኮስ ነበረ። ፎክስም በዚህ ልትረዳው ተወስናለች። እሱን ለማነቃቃትም ከታርጌቱ ፊት ለፊት ቆምበታለች። ዌስሊም ከባድ ውጥረት ተሰምቶትም በመጨረሻ ከርቭ ይተኩስና ታርጌቱን ይመታል። አሁን የመጀመሪያ ተልእኮ ጊዜም ደርሷል። ስለሆነም ወደ የሽመና ማሽናቸው ይወስደዋል። ሲገለጥም ነፍሰ ገዳዮቹ ቀጣይ የሚገሉትን ሰው ማንነት የሚያውቁት በእጣ ፈንታ ሲሆን ከማሽኑም ተጠልፎ የሚወጣው ጨርቅን በመመልከት ነበረ። ምክንያቱም በእጣ ፈንታው ያንን ሰው ከገደሉት ምድር ላይ መጥፎ ነገር እንዳይፈጠር ማስቆም እንደሚችሉ ያስባሉ። ከዚህ በፊት የነበሩትም የነሱ አባቶች ማሽኑ በጨርቁ ላይ የሚያወጣውን ኮድ በመጠቀም እናም ያንን ኮድ ወደ ቃላቶች በመተርጎም ቃላቶቹን አሰባስቦ የሚመጣላቸውን ስም ወይም በዛ ስም የሚገኘውን ሰው የሚገሉ ይሆናሉ። እነዚህንም ቃላት በአሁኑ ጊዜ መተርጎም የሚችለው ስሎን ብቻ ነበረ። እናም እሱ እየተረጎመለትም ለዌስሊ የሚገለውን ሰው ማንነት ይነግረዋል። ለመጀመሪያ ተልእኮም ፎክስ ከሱ ጋር አብራ መጥተር ትሆናለች። በባቡሩ ላይ ወጥተው የሚሄዱ ሲሆን ዌስሊ ያንን ሰው ቢመለከተውም ነገር ግን ሊገለው ስላልደፈረ አይኑን ይጨፍናል። ከዚያም በትላንትናው ዕለት ላይ ስለተነጋገሩት ነገር ያስታውሳል። ፎክስም አባቷ ንጹህ ስለሆነና ሙስናም ስለማይሰራው ዳኛ ልጅ የነገረችውን ያስታውሳል። አንድ ቀን ግን የከባድ ወንጀለኛን ኬዝ ይይዛል። ነገር ግን ዳኛው በሙስና ስለማይፈርድላቸው ሌላ ዳኛ ለማስቀየር ሲሉ ዳኛው ላይ አንድ ነፍሰ ገዳይን ይልኩበታል። ይህም ነፍሰ ገዳይ ስሙ ማክ ፔትሪሽ ይባላል። ፔትሪሽም ዳኛውን በነፍሱ እንዳለ ያቃጥለዋል። ቤተሰቡን ፊት ለፊቱ አስቀምጦም እየተመለከቱት እንዲቃጠል ነበር ያደረጋቸው። በዚህ መልኩም የሰውየውን ስቃይ እንዳይረሱት አድርጓቸዋል። ፎክስም የወንድማማችነት ህብረቱን በተቀላቀለችበት ሰዓት ላይ የሸማኔ ማሽኑ የፔትሪሽን ስም ሰጥቶ የነበረው ፔትሪሽ ዳኛው ላይ ይህንን አደጋ ከመፍጠሩ ከቀናት በፊት ነበረ። ነገር ግን በወንድማማች ህብረት ውስጥ የሚገኙት ነፍሰ ገዳዮች ፔትሪሽን ሊገሉት ባለመቻላቸው ምክንያት ዳኛውን ሊገል ችሏል። ስለዚህም የወንድማማች ህብረቱ ዋና መሪ ቃል አንድ ገለን ሺዎችን እናትርፍ የሚል ነበረ። የፎክስንም ታሪክ ከሰማ በኋላ ዌስሊ ባንገቷ ላይ ኤምፒ የሚለው ምልክት ይመለከታል። ይህም ማለት ትንሿ የዳኛው ልጅ እሷ ነበረች ማለት ነው። ከዚያም ከርቭ በመተኮስም ያንን ሰው ይገለዋል። ከዚያን ጊዜ በኋላም ከአንዱ ቀጥሎ አንዱን እያለ የተለያዩ ተልእኮዎችን መቀበል ይጀምራል። አንድ ቀንም የክሮስ ስም እንደሚመጣም በማሰብ ነበረ። አንድ ቀን ዌስሊ እንዲገለው የተላከበትን ሰው የሰውየው መኪና ጥይት የሚከላከል በመሆኑ ምክንያት መግደል አልቻለም። ስለዚህም ፎክስ በዚህን ጊዜ ትረዳዋለች። የሷ መኪና ላይ የሱ መኪና እንዲወጣ ካደረገች በኋላ ተሽከርክሮ ሲያልፍም ሰውየውን ከላይ እንዲገለው ማድረግ ችላለች። ከዚያም ሰውየውንም ከገደለው በኋላም መኪናው በስትክክሉ ያርፋል። ከተልኳቸው በኋላ ዌስሊ ከዚህ በፊት በመታጠቢያ ቤት ውስጥ ደብቆት የነበረውን ሽጉጥ ለማምጣት ሲሉ ወደ ዌስሊ አፓርትመንት ያመራሉ። ነገር ግን ውስጥ ላይ ዌስሊ ጓደኛው ቤሪ አሁንም ከሚስቱ ጋር በሱ ቤት ውስጥ እየኖረ መሆኑን ይገነዘባል። በሩንም ሰብሮም ቤሪን ከመተው በኋላ ዌስሊ ወደ ውስጥ ይገባል። በዝምታም ወደ መታጠቢያ ቤት ውስጥ ካመራ በኋላም ያንን ሽጉጥ ያወጣዋል። የቀድሞ ፍቅረኛው ግን እሱ ላይ ስድቦቿን መሰንዘሯን አላቆመችም። ፎክስም ይህንን ተመልክታ ያቺ ሴት ለማስቀናት በሚል ዌስሊን ትስመዋለች። ከዚያም ሁለቱም ከዛ ይሄዳሉ። ቤሪ እንኳን ሳይቀር ቀንቶባቸው ነበረ። ውጪ ላይ ፎክስ መኪና ልትሰርቅ በሄደችበት ሰዓት ላይ ዌስሊ ድንገት ክሮስን ይመለከተዋል። እሱ ላይ መተኮስ ቢጀምርም ፎክስ ግን ችሎታውን በመጠቀም በሱ ጥይት የዌስሊ ጥይት ይመታዋል። ከዚያም አባሮሻቸውም ይጀምራል። ሌሎች የወንድማማች ህብረቱ አባላትም እነሱን ይቀላቀላሉ። በተተወው የኮንስትራክሽን ቦታ ላይ ዌስሊ ድንገት ኮስቲያ ላይ ይተኩስበታል። ባጠፋው ጥፋት በደነገጠበት ሰዓት ላይ ዌስሊ በሌላኛው በኩል በነበረው ክሮስ በተኮሰው ከርቭ ጥይት ትከሻውን ይመታል።
በቀጣይ ዌስሊ በነቃበት ሰዓት ላይ የነቃው በገንዳው ውስጥ ነበረ። ሩሲያዊ ጓደኛው የሆነውን ኮስቲያን ለማትረፍ የሚያደርጉትንም ጥረት ይመለከታል። ነገር ግን ሊያተርፉት አልቻሉም። ዌስሊ ላይ የተተኮሰው ጥይት ከዚህ በፊት ከተመለከቱት በተለየ መልኩ ማን እንደሰራው የሚታወቅ ሆኖ ይገኛል። ይህንም ጥይት የሰራው ሰውም ፒኳርስኪ ይባላል። በኢስት ኤዥያ ውስጥ በሚገኝ በአንድ ገዳም ውስጥም የሚኖር ሰው ነበረ። እነሱም ነገሩ ወጥመድ ይሆናል ብለው ስላሰቡ ዌስሊን ብቻውን ወደዛ ሊለኩት አላሰቡም። ቢሆንም እሱ ግን ዝግጁ መሆኑን መናገር ይጀምራል። ስሎን በመጨረሻ ማሽኑ ያወጣለትን የክሮስን ስም ይሰጠዋል። ዌስሊም ከሄደ በኋላ ስሎን ለፎክስ የሷን ተልእኮ ስም ደግሞ ይሰጣታል። ይህም ስም የዌስሊ ስም ነበረ። ክሮስን ከገደለው በኋላ ዌስሊ እንድትገለውም ይነግራታል። ዌስሊ በመጨረሻ ወደ ፒኳርስኪ ቦታ ይመጣል። ሰውየውም ያዘጋጀው ወጥመድ ስለነበረ ሽጉጡን ዌስሊ ላይ ይደቅንበታል። ነገር ግን እሱን እየተከተለች የነበረችው ፎክስ ከኋላ ፒኳርስኪ ላይ ሽጉጧን ትደቅንበታለች። ከዚያም ዌስሊ ጥይቱን ካሳየው በኋላ ባለቤቱ ማን እንደሆነ ይጠይቀዋል። ፒኳርስኪም ክሮስን አንድ ቦታ እንደሚቀጥረው ቃል ከገባላቸው በኋላ ወደ ባስ ስቴሽኑ ይወስዳቸዋል። ፎክስና ዌስሊም ተደብቀው ክሮስ እስኪመጣ ድረስ ይጠብቃሉ። በድንገትም ፒኳርስኪ ከዛ ሮጦ ያመልጣል። ሁለቱም እሱን ለመከተል በሚሮጡበት ሰዓት ላይ ድንገት ዌስሊ በባቡሩ ውስጥ ክሮስን ይመለከተዋል። ከዚያም እየሄደ በሚገኘው ባቡር ውስጥም በመግባት ክሮስን መፈለግ ይጀምራል። ፎክስም ይህን ብትመለከትም ነገር ግን ፒኳርስኪን ለመከተል ትወስናለች። ዌስሊም አሁን ብቻውን ከክሮስ ጋር መሆኑን በተገነዘበችበት ሰዓት ላይ ሌላ መኪናን በመስረቅ በዛ መጓዝ ትጀምራለች። ፒኳርስኪ በሌላ በኩል ለክሮስ በመደወል በባቡሩ ውስጥ ዌስሊ ብቻ እንደሚገኝ ይነግረዋል። ክሮስም ዌስሊን ከኋላ ይዘዋል። የያዘውም እንዲያወሩ ነበረ። ቢሆንም ፎክስ ግን እየሄደ ወደ ነበረው ባቡር ጋር ትደርስና እነሱ ላይ ተኩሳለች። ከዚያም በሁለቱ መካከልም የተኩስ ልውውጥ ይደረጋል። ክሮስም እያደረገ የነበረው ነገር ከዌስሊ የሚተኮሱ ጥይቶችን መምታት ነበረ። ከዚያም የፎክስ መኪና ከባቡሩ ጋር በመጋጨት ባቡሩ ከድልድዩ ላይ ወደታች እንዲጠለጠል ታደርገዋለች። ዌስሊም ሊወድቅ ባለበት ሰዓት ላይ ክሮስ እጁን ይዘዋል። ዌስሊም ራሱን መስዋዕት በማድረግ ክሮስ ላይ ይተኩሳል። ይህም ሙሉ ባቡሩ ወደ ገደሉ እንዲወድቅ የሚያደርገው ነበረ። ነገር ግን አሁንም በድንጋዮቹ መሃል ላይ ተንጠልጥሎ ቀርቷል። ከመሞቱ በፊትም ክሮስ ለዌስሊ እሱ ትክክለኛ አባቱ እንደሆነ ይነግረዋል። በመደንገጥም ዌስሊ ይሄ እውነት ከሆነ በሚል ፎክስን ይጠይቃታል። እሷም እውነት እንደሆነና ክሮስ ሊገለው የማይችለው አንድና አንድ ሰው እሱ ብቻ እንደሆነ ትነግረዋለች። ሌሎቹ ነፍሰ ገዳዮች ወደ እሱ መቅረብ ስለማይችሉ ዌስሊን ክሮስን እንዲገለው ሊያጠምዱት ችለዋል። ልክ በዛን ሰዓት ላይ የእሱም ስም ከማሽኑ ውስጥ እንደመጣም ይገነዘባል። ስለዚህም መስኮቱ ላይ በመተኮስ ከፎክስ ከአባቱ ጋር ሊያመልጥ ችሏል። ከስር በነበረው ሐይቅ ውስጥም ነበር የገቡት። ከዚያም የነቃው ሰውነቱ በሚታደስበት መታጠቢያ ገንዳ ውስጥ ነበረ። ከድሮ አፓርትመንቱም በቅርብ ርቀት ላይ በሚገኝ ቤት ውስጥ ነበረ የነቃው። እዛም ሆኖም የድሮ ፍቅረኛው ከጓደኛዋ ጋር ያንን የመሰለ ሰው በማጣቷ እንደምትጸጸት ስታወራ ይሰማል። ፒኳርስኪም የዌስሊ አባት ሁልጊዜም በቅርቡ እንደነበረ ይነግረዋል። እሱን የሚመለከተው ነበረ። ልጁም አባቱ በሄደበት መንገድ እንዲሄድ አይፈልግም ነበር። ለዛም ነው ከወንድማማቾች ህብረት ጋር እንዲቀላቀል የማይፈልግ የነበረው። ፒኳርስኪም በቀጣይ ለዌስሊ ከማሽኑ የወጣውን ጨርቅ ያሳየዋል። ይህም ጨርቅ ላይ ስሎን የሚባልም ስም ነበር የነበረበት። ስሎንም ይህን ነገር እስካሁን ድረስ ደብቆት ነበረ። ክሮስም ይህ ስም በወጣበት ጊዜ ላይ የስሎን ስም እንደወጣ ተገንዝቦ ነበረ። ቢሆንም ስሎን ግን ራሱ እንዲሞት ስላልፈለገ የራሱን ስም ደብቆታል። ክሮስም ይህንን ተገንዝቦ ስለነበረ ይህንን ህብረት እንደሚያጠፋው ምሎ ከዛ ሊያመልጥና ከቡድኑም ሊወጣ ችሏል። ከመልበሻ ክፍሉ ጀርባ ዌስሊ የተለየ ክፍልን ያገኛል። በዚህ ክፍል ውስጥም በሰዓት ይሰሩ የነበሩ እናም አይጥ ላይ የሚጠመዱትን የተለያዩ ቦምቦች ይመለከታል። የወንድማማች ህብረቱም ህንጻም ያለውን አቀማመጥ በሙሉም ፕላኑን ይመለከታል። ከዚያም ወደ ሱፐርማርኬት ካመራ በኋላ በብዛት የሚቆጠሩ የኦቾሎኒ ቂቤዎችን ይገዛል። ከዚያም እነሱን በመጠቀም አይጦች የኦቾሎኒ ቂቤውን በመከተል ወደ አሰበበት ቦታ እንዲጓዙ ያደርጋል። ያደረገውም ወደ ቆሻሻ መጣያው መኪና ውስጥ እንዲገቡ ነበረ። ከዚያም ወደ ፋብሪካው ውስጥ መኪናውን ካስገባ በኋላ አይጦቹን ያራግፋቸዋል። ሁሉም አይጦች ላይም ቦምቡ ተገጥሞ ነበረ። ወደ ህንጻውም ሁሉም አይጦች መግባታቸውን ካረጋገጠ በኋላ ቦምቡን ያፈነደዋል። ከዚያም ውስጥ የሚገኙትንም እየገደለም ወደ ውስጥ ይጓዛል። በመጨረሻም ከስጋ ቆራጩ ጋር ይዋጋል። እሱም ከባድ ሰው ስለነበረ ከሱ ጋር መዋጋት ከባድ ነበረ። ቢሆንም ዌስሊ ግን ልቡን በመውጋት ያንንም ሰው ይገለዋል። በመጨረሻም ወደ ስሎን አድራሻ ሊደርስ ችሏል። ቢሆንም የተቀሩት ነፍሰ ገዳዮች ግን እሱን ይከቡታል። ይህም ፎክስን የሚጨምር ነበረ። ዌስሊም እውነቱን ይነግራቸዋል። ስሎን በማሽኑ በወጣው የጣፈንታ ፍርድ እንዳላመነበትና የእሱንም ስም እንዳልተቀበለ ይነግራቸዋል። ይልቁኑ ኢየሱስም ሲወጣ የተመለከተውን ክሮስ ለማስገደል እየሞከረ ነበረ። ነፍሰ ገዳዮቹም እንዲያብራራላቸው ይጠይቁታል። ስሎንም ወረቀቶቹን በመውጣት
ጣፈንታ ከሚወስነው ማሽን ውስጥ የወጣውን ስም ዝርዝር ይሰጣቸዋል። ከነዛም ስም ዝርዝሮች ውስጥ የሱስም ብቻ አልነበረም የነበረው። በወንድማማች ህብረት ውስጥ የነበሩት ነፍሰ ገዳዮች በሙሉ ስማቸው ከማሽኑ ወጥቷል። ወይ በጭፈን ከማሽኑ የሚወጣውን ጣፈንታ ይቀበላሉ፣ ወይ ደግሞ ለነሱ የወጣውን ጣፈንታ በመተው ሌሎቹን መግደል ይቀጥላሉ። የመጀመሪያውን የሚመርጡ ከሆነ ሁሉም ሽጉጣቸውን የራሳቸው ጭንቅላት ላይ ደቅነው መተኮስ እንደሚችሉ ይነግራቸዋል። ወይ ደግሞ ሁሉንም ነገር ረስተው ዌስሊን ገለው ስራቸውን መቀጠል ነበር። ይህን ተናግሮም ከዛ ይሄዳል። ነፍሰ ገዳዮቹም እንዲያስቡበት ጊዜ ነበር ይሰጣቸው። ሁሉም በፎክስ ሀሳብ ተስማምተው ዌስሊን ሊገሉ ባሉበት ሰዓት ላይ ግን ፎክስ በሽጉጧ ከርቭ በመተኮስ ጥይቱ ክብ እንዲዞርና እያንዳንዳቸውን ገሎ እሷንም ጨምሮ እንዲገድል ታደርጋለች። ከዚያም ዌስሊ ስሎንን መከተል ይጀምራል። ቢሆንም ግን በቦታው ላይ አልነበረም። በድካም ውስጥ ቢሆንም ነገር ግን ዌስሊ ወደ ኤቲኤሙ ጋር ይሄዳል። ከዚያም የነበረው ገንዘብ በሙሉ ከባንኩ ውስጥ እንደሌለ ይገነዘባል። ከቀናት በኋላ ሁሉም ነገር ወደ መደበኛው ነገር ይቀየራል። ዌስሊ ምንም ነገር እንዳልተፈጠረም ስራውን መስራቱን ቀጥሏል። ስሎንም ከዌስሊ ጀርባ ሄዶም ሽጉጡን ይደቅንበታል። ቢሆንም ይህ ሰው በዞረበት ሰዓት ላይ ግን ዌስሊ አልነበረም። ስሎንም ዝቅ ብሎ ሲመለከት መሬቱ ላይ የኤክስ ምልክትን ይመለከታል። የፊልሙ መጀመሪያ ላይ የተመለከትነው ጥይትም ጭንቅላቱን በስቶት ይወጣል። ጥይቱ የመጣበትን መንገድ ስንመለከት ባለቃው ዶናት ውስጥ አልፎ የቤሪንም መጠጥ ደፍቶ የተተኮሰው ጥይት የመጣው ከዌስሊ አባት ቤት ውስጥ ነበረ። ተኳሹ ደግሞ ዌስሊ ነው። ፊልሙ ይህን ይመስል ነበረ። ከተመቻቹ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።